ይታያችሁ እስከ 1972 ድረስ ባሉት ወቅት ነው። በአሜሪካ ጦር ነበር እንግዲህ ይሄ የሆነው። ይህ ምስጢራዊ ዘመቻ ወይም ደግሞ ኦፕሬሽን ፖፔ ይባላል እና ስትራቴጂው አሁን በኢትዮጵያ ካለው ሁኔታ ጋር ተመሳሳይ የጦርነት አስተሳሰብ ወይም ሚሊተሪ ማይንድሴት ነበረው። ለምን ታክቲካል ኦብጀክቲቭን የሰሜን ቪየትናም ታጋዮች ወይም ደግሞ ቪየትኮንግ ይሏቸዋል ስንቅ መሳሪያና ወታደር ወደ ደቡብ የሚያስተላልፉበት ሆቺ ሚንሂ ትሬል የሚባል ያ ዋነኛ የትራንስፖርት መስመር ላይ ሰፕላይ ሩት ላይ ነበራቸው። አሜሪካ ጦር ይህንን መንገድ ማውደም ፈለገ። ከዛ ምንድነው ይሄንን ነገር እንዴት ነው የተጠቀሙበት? የአሜሪካ አየር ኃይል ታዲያ WC 130 አውሮፕላኖችን በመጠቀም በቪየትናም ሰማይ ላይ ከፍተኛ የሲልቨር አዮዳይድ ክላውድ ሲዲንግ ማድረግ ጀመረ ማለት ነው። አላማው የዝናብ ወቅት እንዲራዘምና የዝናብ መጠኑ እጅግ እንዲጨምር ማድረግ ነበር። መጨረሻ ምን ሆነ? በዚህ ምክንያት ዝናቡ ከወትሮው በተለየ ረጅም ጊዜ በመዝነቡ የሆቺሚን ትሬል መንገድ ወደ ጭቃነት በቃ ጭቃ ተቀየረ። አሁን የቪየትናምን ጦርነት ስታዩ ጭቃ እኮ ነው። መኪናዎች መጓዝ አልቻሉ። ሰው እየዳሃ ነበር የሚወጣው በዛ ውስጥ እና የጠላት ሎጂስቲክና ሰፕላይ ላይን ሙሉ በሙሉ ተዛባ ማለት ነው። ከዚህ ምንድነው የምንማረው ካላችሁ ኦፕሬሽኑ የተሳካው ረሃብን ለመፍጠር ሳይሆን የጠላትን እንቅስቃሴ ለማስተጓጎል ነበር እና ይህ ጦርነት ካበቃ በኋላ ነው ዓለም አቀፉ ማህበረሰብ ተሰባስቦ ኢንቫይሮንመንታል ሞዲፊኬሽን ኮንቬንሽን በሚል ይህን የተባለውን ስምምነት ያዘጋጀው ማለት ነው። ይህም አየር ሁኔታ ለጦርነት መጠቀም ፈጽሞ ይከለክላል። ችግሩ ምንድነው? ኢትዮጵያ ሰፊ ናት። አሁን ግብጾች ከሰውት ነበረ፣ ሱዳኖች ከሰው ነበር። ይሄ ሁሉ ነገር እያለ ግን የኢትዮጵያ መንግስት እያደረኩት ያለሁት በገዛ አገሬ ላይ ነው ብሎ ነው የደመደመው። ዝናብ ሲያዘንብ ባንድ ወቅት ሳውዲዎችማ ያንን አድርገውት ከተማቸውን አጥለቀለቁ። እና ይሄ ቴክኖሎጂ አለ። ያንንም አስቡ። ማህበረሰቡንም እንዲነቃ ማድረግ ጥሩ ነው። የሰይጣን ባህሪውን ማስገንዘብ ያው የኛ አካባቢ ሰው በሚገነዘበው ልክ ማለት ነው። እግዚአብሔርን መለመን አንድ ፍቱን ነገር ነው። ግን የሰው ልጅ በሰይጣን ተረድቶ ይሄንን ማድረግ ከቻለ ህብረተሰቡ እንዲያውቀው፣ ህብረተሰቡ ደግሞ ይሄንን መረጃ ይዞ ነገ ተርቦ ከሚሞት አሁን ተነስቶ ይሄንን መንግስት መጣል አለበት ማለት ነው። በፍጹም ይሄ ነገር እንዳይሆን እንዳይቀጥል። አለበለዛ እኔ ወገኖቼ የምትዋጉትም ሆናችሁ እዛው ያለው ማህበረሰብ በረሃብ ካለቀ በኋላ ምን ጥቅም አለው? ቢያርሰው አረም ላይ ይዘዋል። አረም ላይ ቢይዘው፣ ቆናጮ ላይ ቢይዘው፣ አጨዳ ላይ ቢይዘው ምንም በቃ ሰርተህ እንዳትበላ የሚያደርግባቸው ብዙ ስብስቦች አሉ። ይሄኛው ደግሞ ለየት የሚያደርገው ዝናብን አየርን እንደዚህ አድርጎ ማኒፑሌት የማድረግ ሁኔታ ማለት ነው። እና የኢትዮጵያ መንግስት ከውጭ ሀገራት በተለይም በዩኤኢ ቱርክና ኢራን ያገኟቸው ዘመናዊ መሳሪያዎች ለዌዘር ማኒፑሌሽን እና ለግራውንድ ኢንተለጀንስ እንዴት እንደ ፎርስ መልቲፕላየር ሊያገለግሉ እንደሚችሉ ሳይንቲፊካሊ እስኪ በደንብ እንመልከተው። ይሄንን በደንብ አድርጎ ሳይንስ መቼስ ይሄንን እንደው ምን ኢትዮጵያስ ደግሞ ትምህርቱን ገለውታል። እንኳን ለእናንተም ለኔም የሚከብድ ትምህርት ነው። ግን ሳይንሱ አድቫንስድ ታክቲካል ድሮንስ የሚባሉት ማለት ነው መንግስት በብዛት የሚጠቀምባቸው የቱርክ ነው። ባይራክታር TB2 እና የኤሚሬትስ ዊንግ ሎንግ ድሮኖች ነው። እነዚህ ድሮኖች ለሁለት ዓላማ ሊያገለግሉ ይችላሉ።
ይህንንም እንደ ማስረጃ ያዙልኝ። ሪኮነንሰንስ ወይም ደግሞ የስለላ ስራ። እነዚህ ድሮኖች በከፍተኛ ከፍታ ላይ ለረጅም ሰዓታት መብረር ይችላሉ። ገበሬው መቼ እንደሚያርስ መቼ እህል እንደሚሰበስብ እና የፋኖ እንቅስቃሴ የት እንዳለ በተርማል ኢሜጂንግ እና ኤችዲ ካሜራስ ሌሊት ጭምር ይመረምራሉ። እነኛ አይነቶቹ ድሮኖች እና ፔይሎድ አዳፕቴሽን ፎር ሲዲንግ። እንግዲህ ድሮኖቹ በሚሳኤል መሸከሚያ በተሰሩት ክንፎቻቸው ላይ የሲልቨር አዮዳይድ ፍሌርስ ወይም ደግሞ ሃይግሮስኮፒክ ሶልት ዲስፔንሰርስ ወይም ጨው የሚረጩ መሳሪያዎች መሸከም ይችላሉ። አያችሁ፣ ቴክኖሎጂው አለ። አውሮፕላን ሳይላክ በሰው አልባ ድሮን በጸጥታ ደመናውን አፕዊንድ ላይ ሄዶ መምታት ይቻላል። እንደዛ መምታት ይቻላል። ቴክኖሎጂው አለው እያልኳችሁ ነው የሰውዬ እንጂ እያረገው ነው የሚል ትክክለኛ ፋክት የለኝም። ቴክኖሎጂው ግን ይሄ ነው። ይሄንን ወቁልኝ ፋኖች። በአጠቃላይ ማህበረሰቡን ልትቀሰቅሱና ልታስተጋቡት የሚገባ ነው። ማንም ይሄን ሊነግራችሁ አይችልም። እና ሜትሮሎጂካልና ሚሊተሪ ራዳሮች ደግሞ የሚባሉት ሁለተኛው ማለት ነው። የመጀመሪያው ለስለላ ምናምን የሚመጡት እንደዚህ ቦምብ ለመጣል የሚመጡት ምናምን ነው ብያለሁ። የራዳር ሲስተሞች ነኝ ሜትሮሎጂካል ኤንድ ሚሊተሪ ራዳርስ። የራዳር ሲስተሞች ደመናን መምታት ብቻውን በቂ አይደለም። የትኛውን ደመና መቼና የት ላይ መምታት እንዳለበት ለማወቅ ዶፕለር ዌዘር ራዳርስ ያስፈልጋሉ። አያችሁ፣ አትሞስፌሪክ ትራኪንግ። እነዚህ ድሮኖች አትሞስፌሪክ ትራኪንግ ያደርጋሉ ማለት ነው። እነዚህ ድሮኖች በደመና ውስጥ ያለውን የውሃ መጠን ሞይስቸር ኮንቴንቱን ማለት ነው፣ የንፋስን ፍጥነት ዊንድ ስፒድ እና የደመናውን አቅጣጫ በትክክል ይለካሉ። እና ይህን እያደረጉ they can target valleys እንደ ጎራንዳ፣ እንደ ጮሬ፣ እንደ ወንጭት፣ እንደ ጀማ፣ እንደ አባይ እንደፈለከው በለው። ለምሳሌ ራዳሩ አንድ ትልቅ የዝናብ ደመና ወደ አማራ አካባቢ ተራራማ ቦታዎች እየተጓዘ መሆኑን ካሳየ ድሮኖቹ ደመናውን ተራራውን አልፎ ገበሬው ጋር